ለምድሬ ለአገሬ ህዝቦች የምመኘው አንድ ትልቁ ነገር ቢኖር ምንድነው ይሄንን ቃል እንዲበሉት በምድርም ለሚኖሩ ለህዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበራየው በታላቅ ድምጽም የፍርዱ ሰዓት ደርሷልና እግዚአብሔርን ፍሩ ክብርንም ስጡት ሰማይንና ምድርንም ባህርንም የውሃን ምንጮችም ለሰራው ስገዱለት አለ። ሰባተኛው ቀን አድቬንቲስት ዓለም አቀፍ ቤተክርስቲያን የተወደዳችሁ የእግዚአብሔር ልጆች እንደምን አላችሁ? የአምላካችን የጌታ ስም ለዘላለም ብሩክ ይሁን። ባለፈው ጥናታችን እስከ ቁጥር 12 ያለውን እግዚአብሔር ያስተማረንን አይተን ነበር። ዛሬ ከዚያ የምንቀጥል ይሆናል። አስቀድመን የቃሉን ክፍል ሙሉ እናነብና ዮሐንስ ምዕራፍ 9ን በመጸለይ ወደምናነሳቸው ሐሳቦች እንገባለን። እንደዚህ ይላል ዮሐንስ ወንጌል ምዕራፍ 9 ቁጥር 1 ሲያልፍም ከመወለዱ ጀምሮ እውር የሆነውን ሰው አየ። ደቀ መዛሙርቱም መምህር ሆይ ይህ ሰው እውር ሆኖ እንዲወለድ ኃጢአት የሠራ ማን ነው? እርሱ ወይስ ወላጆቹ ብለው ጠየቁት። ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም። ቀን ሳለ የላከኝን ሥራ ላደርግ ይገባኛል። ማንም ሊሠራ የማይችልባት ሌሊት ትመጣለች። ይህንም ብሎ ትመጣለች። በዓለም ሳለው የዓለም ብርሃን ነኝ። ይህን ብሎ ወደ መሬት እንትፍ አለ። በምራቁም ጭቃ አድርጎ በጭቃው የእውሩን ዓይኖች ቀባና ሂድና በሰሊሆም መጠመቂያ ታጠብ አለው። ትርጓሜውም የተላከ ነው። ስለዚህ ሄዶ ታጠበ፣ እያየም መጣ። ጎረቤቶቹም ቀድሞም ሲለምን አይተውት የነበሩ ይህ ተቀምጦ ይለምን የነበረ አይደለምን አሉ። ሌሎች እርሱ ነው አሉ፣ ሌሎች አይደለም እርሱን ይመስላል እንጂ አሉ። እርሱ እኔ ነኝ አለ። ታዲያ ዓይኖቼ እንዴት ተከፈቱ አሉት። እርሱም መልሶ ኢየሱስ የሚባለው ሰው ጭቃ አድርጎ ዓይኖቼን ቀባና ወደ ሰሊሆም መጠመቂያ ሄደ ታጠብ አለኝ። ሄጄ ታጥቤም አየሁ አለ። ያ ሰው ወዴት ነው አሉት። አላውቅም አለ። በፊት እውር የነበረውን ሰው ወደ ፈሪሳውያን ወሰዱት። ኢየሱስም ጭቃ አድርጎ ዓይኖቹን የከፈተበት ቀን ሰንበት ነበረ። ስለዚህ ፈሪሳውያን ደግሞ እንዴት እንዳየ እንደገና ጠየቁት። እርሱም ጭቃ በዓይኖቼ አኖረ፣ ታጠብሁም አያለሁም አላቸው። ከፈሪሳውያን አንዳንዶቹ ይህ ሰው ሰንበትን አያከብርምና ከእግዚአብሔር አይደለም አሉ። ሌሎች ግን ኃጢአተኛ ሰው እንደዚህ ያሉ ምልክቶች ሊያደርግ እንዴት ይችላል አሉ። በመካከላቸውም መለያየት ሆነ። ከዚህም የተነሳ ዕውሩን አንተ ዓይኖችን ስለከፈተ ስለ እርሱ ምን ትላለህ ደግሞ አሉት። እርሱም ነቢይ ነው አለ። አይሁድ የዚያን ያየውን ወላጆች እስኪጠሩ ድረስ ዕውር እንደነበረ እንዳየም ስለ እርሱ አላመኑም። እነርሱንም እናንተ ዕውር ሆኖ ተወለደ የምትሉት ልጃችሁ ይህ ነውን? ታዲያ አሁን እንዴት ያያል ብለው ጠየቋቸው። ወላጆቹም መልሰው ይህ ልጃችን እንደሆነ ዕውርም ሆኖ እንደተወለደ እናውቃለን። ዳሩ ግን አሁን እንዴት እንዳየ አናውቅም፣ ወይም ዓይኖቹን ማን እንደከፈተ እኛ አናውቅም። ጠይቁት፣ እርሱ ሙሉ ሰው ነው፣ እርሱ ስለ ራሱ ይናገራል አሉ። ወላጆቹ አይሁድን ስለፈሩ ይህን አሉ። እርሱ ክርስቶስ ነው ብሎ የሚመሰክር ቢኖር ከምኵራብ እንዲያስወጡት አይሁድ ከዚህ በፊት ተስማምተው ነበርና፣ ስለዚህ ወላጆቹ ሙሉ ሰው ነው፣ ጠይቁት አሉ። ስለዚህ ዕውር የነበረውን ሰው ሁለተኛ ጠርተው እግዚአብሔርን አክብር፣ ይህ ሰው ኃጢአተኛ መሆኑን እኛ እናውቃለን አሉት። እርሱም መልሶ ኃጢአተኛ
መሆኑን አላውቅም። እውር እንደነበሩ አሁን ግን እንዳይ ይህን አንድ ነገር አውቃለሁ አለ። ደግሞም ምን አደረገልህ? እንዴትስ ዓይኖችን ከፈተ አሉት። እርሱም መልሶ አስቀድሜ ነገርኋችሁ፣ አልሰማችሁምም። ስለምን ዳግመኛ ልትሰሙ ትወዳላችሁ? እናንተ ደግሞ ደቀ መዛሙርቱ ልትሆኑ ትወዳላችሁን? አላቸው። ተሳድበውም አንተ የእርሱ ደቀ መዝሙር ነህ፣ እኛ ግን የሙሴ ደቀ መዛሙርት ነን። እግዚአብሔር ሙሴን እንደተናገረው እኛ እናውቃለን፣ ይህ ሰው ግን ከወዴት እንደሆነ አናውቅም አሉት ይላል። ሰውየውም መለሰ እንዲህም አላቸው፣ ከወዴት እንደሆነ እናንተ አለማወቃችሁ ይህ ድንቅ ነገር ነው። ዳሩ ግን ዓይኖቼን ከፈተ። እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ቢኖር ያንን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንዳይሰማ እናውቃለን። እውር ሆኖ የተወለደውን ዓይኖች ማንም እንደከፈተ ዓለም ከተፈጠረ ጀምሮ አልተሰማም። ይህ ሰው ከእግዚአብሔር ባይሆን ምንም ሊያደርግ ባልቻለም ነበረ። መልሰውም አንተ ሁለንተና በኃጢአት የተወለድህ አንተም እኛን ታስተምረናለህን? አሉት። ወደ ውጭም አወጡት። ኢየሱስም ወደ ውጭ እንዳወጡት ሰማ። ሲያገኘውም አንተ በእግዚአብሔር ልጅ ታምናለህን? አለው። እርሱም መልሶ ጌታ ሆይ በእርሱ አምን ዘንድ ማን ነው? አለ። ኢየሱስም አይተኸዋል፣ ከአንተም ጋር የሚናገረው እርሱ ነው አለ። እርሱም ጌታ ሆይ አምናለሁ አለ። ሰገደለትም። ኢየሱስም የማያዩ እንዲያዩ የሚያዩም እንዲታወሩ እኔ ወደዚች ዓለም ለፍርድ መጣሁ አለ። ከፈሪሳውያንም ከእርሱ ጋር የነበሩት ይህን ሰምተው እኛ ደግሞ ዕውሮች ነንን? አሉት። ኢየሱስም አላቸው ዕውሮችስ ብትሆኑ ኃጢአት ባልሆነባችሁ ነበር። አሁን ግን እናያለን ትላላችሁ፣ ኃጢአታችሁም ይኖራል አላቸው ይላል። እንጸልይ። መልካም አባት እግዚአብሔር ሆይ በጌታ በኢየሱስ ስም ክብር ሁሉ ለአንተ ይሁን። በብርሃንህ ብርሃንን እንድናይ በኢየሱስ ስም ዛሬም የኔና የወንድሞቼ የእህቶቼ እይታ በሰማይ ጣቶች የሚቃኝበት በመንፈስ ቅዱስ የሚኳልበት ይሆንልን ዘንድ እንጸልያለን። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም አሜን። የተወደዳችሁ ወገኖች ባለፈው በመጀመሪያዎቹ አካባቢዎች ያሉ ሐሳቦችን ማንሳታችንን ታስታውሳላችሁ። አንድ ሁለት ለማንሳት ያህል ደቀ መዛሙርት እርግጠኛ የሆኑበት ነገር እንደነበር፣ ያም ይህ ሰው በኃጢአት ምክንያት መታወሩ እንደነበር ታስታውሳላችሁ። ጌታ ግን ሲያውቅ በጌታ ፊት ግን እርግጠኛ የሆነ ነገር ቢኖር ይህ ሰው በእናቶቹ በእናት በአባት ወይም በራሱ በደል ኃጢአት ምክንያት የታወረ እንዳልሆነ የእግዚአብሔርም ክብር በእርሱ ላይ እንዲገለጥ እንጂ እንዳለ ታስታውሳላችሁ። ሁለተኛ ደግሞ ካየ በኋላ ሰዎች ስለ እርሱ በስም ጠርተው ሊናገሩ እንዳልቻሉ፣ ስሙ እንደተረሳ፣ ታሪኩ እንደተረሳ፣ ማንነቱ ሁለተኛ ሶስተኛ ዜጋ ሆኖ እንደኖረ አይተን ነበር። በጌታ ጊዜ ግን አዲስ ምዕራፍ፣ አዲስ ልዩነት በሕይወቱ እንደመጣ አይተን ጌታን አክብረን ለእኛም ያ ይሁንልን ብለን እንደተለያየን ታስታውሳላችሁ። ዛሬ ከቁጥር 13 ጀምሮ ያለውን ሐሳብ አብረን የምናይ ይሆናል። የእግዚአብሔር ቃል እንዲህ ይላል። በፊት ዕውር የነበረውን ሰው ወደ ፈሪሳውያን ወሰዱት ይላል። ሃሌሉያ! እኔ ዝም ብዬ በህሊናዬ ለመሳል እሞክራለሁ ያንን ክስተት። ፈሪሳውያን የት ነው የሚኖሩት በዚያ ዘመን? በቤተ መቅደስ። ቤተ መቅደስ ማለት ደግሞ ለእስራኤል ሕዝብ የሃይማኖት ማዕከል፣ የማህበረሰብ ማዕከል፣ ምናልባት ደግሞ የፖለቲካ ማዕከል፣ የማንነታቸው ቁንጮ ቦታ ነው።
ዛሬ ቢሆን ያ ቦታ የት የሚሆን ይመስላችኋል? አላውቅም። ምናልባት ዋይት ሃውስ፣ ምናልባት የተባበሩት መንግስታት ጽሕፈት ቤት፣ ብቻ በዚያ ዘመን ትልቅ ወደ ሆነ ቦታ ይህንን ሰው ወሰዱት ይላል። አሁንም ዝም ብዬ ሳስብ ዛሬ የሀገር መሪዎች አንድ ቦታ ሲሄዱ እንዴት ነው የሚሄዱት? የሚቀድሟቸው አጃቢዎቻቸው አሉ። የካሜራ ባለሙያዎች፣ የተለያዩ ሰዎች ደግሞ እነሱን ለማየት ይጋፋሉ። ዞር በል ከዚህ የተባለ ነው እነዚህ ሰዎች የሚሄዱት። ያኔም እንደዛ ይመስለኛል። ይህ ሰው ሲሄድ ሰው ሁሉ እሱን ማየት ይፈልጋል። ወደ ፈሪሳውያን የሚወስዱት ሰዎች ደግሞ ቆዩ እስኪ ይህንን ሰው ወደዚያ እንወስደዋለን እያሉ ብቻ ወሰዱት። ክብር ለጌታ ይሁን። ከዚያስ ኢየሱስም ጭቃ አድርጎ ዓይኖቹን የከፈተበት ቀን ሰንበት ነበረ። አሜን። ክብር ለጌታ ይሁን። ስለዚህ የሚያሳዝን ነገር ደግሞ ይቀጥላል። ፈሪሳውያን ደግሞ እንዴት እንዳየ እንደገና ጠየቁት። ምን ማለት እንደሆነ ገብቷቸዋል። ለነዚህ ፈሪሳውያን የእግዚአብሔር ቅዱስ ቀን ሰንበትና የዚህ ሰው መፈወስ ተጋጩባቸው። ሰባተኛው ቀን አድቬንቲስት ዓለም አቀፍ ቤተ ክርስቲያን የእግዚአብሔር ቅዱስ ቀን ሰንበትና የዚህ ሰው መፈወስ ተጋጩባቸው። እንዴ በሰንበት እንዴት ሊሆን ይችላል አሉ። ስለዚህ እንደገና ጠየቁት። የተወደዳችሁ ወገኖች ስለ እግዚአብሔር ቀን ስለ ቅዱስ ሰንበት ሙሉ ርዕስ ወስጄ ታሪኬን የማካፈል ከጌታም ቃል ያነበብኩትን ማካፈል ብችል እወድ ነበር። ነገር ግን ይህ ጊዜ የዚያ አይደለም። አጭር ነገር ግን ብዬ ለማለፍ ያህል ሰንበት በሕይወቴ በግል ትልቅ በረከቴ ናት። አዎ የእግዚአብሔር ቃል በ10ቱ ትእዛዛት ውስጥ 4ኛይቱን ትእዛዝ ስለ ሰንበት የተለያዩ ሐሳቦች አሉት። የተለያዩ ቦታዎችም ስለዚያ ተጽፏል። አምናለሁ ምናልባት በዚህ የአድቬንቲስት ቴሌቪዥን ከተለያዩ አገልጋዮች ጋር በዚህ ሐሳብ ዙሪያ መልእክቶችን ተካፍላችሁ ይሆናል። እኔ ግን የእግዚአብሔርን ቃል እያነሳው ጥቅሶችን እየአከታተልኩ ትክክለኛው ሰንበት የትኛው ቀን ነው፣ እንዴት ይጠበቅ በሚለው ላይ መናገር አልፈልግም። ነገር ግን ምን ያህል በረከቴ እንደሆነች መናገር እፈልጋለሁ። 1992 ዓመተ ምህረት በአዲስ አበባ ዩኒቨርሲቲ የተፈጥሮ ሳይንስ ፋካልቲ ተማሪ ሆኖ የመግባት ዕድል አግኝቼ ነበር። ከአድቬንቲስት ቤተክርስቲያን እኔ ብቻ አልነበርኩም። በርከት ያለን ወጣቶች ያንን ዕድል አገኘን፣ ከሌሎች የአገራችን ወጣቶች ጋር ማለት ነው። በመጀመሪያዎቹ ቀናት ወይም ሳምንታት፣ ወራት እንደዚሁ ስንወያይ አንዳንድ ጥያቄዎች ተነሱ። ፈተና በቅዳሜ ቢሆን፣ በሰንበት እንደዚህ አይነት ነገር ቢመጣ ምን እናደርጋለን የሚል ነገር ተነሳ። አንዳንዶች እኔማ ለትምህርት ነው የመጣሁት፣ ይህንን ወርቃማ ዕድል ማሳለፍ አልፈልግም አሉ። ሌሎቻችን ግን ብዙም ብስለት ባልነበረበት ጊዜ እግዚአብሔር ረዳን። ለእግዚአብሔር ቃልና እግዚአብሔር በሰንበት ውስጥ ላስቀመጠልን በረከት ታማኝ ልንሆን ወደድን። ምን ይሆን ይመስላችኋል? በእግዚአብሔር ቀን አንማርም አንፈተንም ያልን ሁሉ ተባረርን፣ ሌሎቹ ሁሉ ተተኮሱ? አይደለም። ሁላችንንም እግዚአብሔር ረዳን።
እግዚአብሔር በብዙ ባረከን። በመጨረሻም መልካም በሆነ ውጤት እንድንመረቅ አገዘን። ያ ብቻ አይደለም። በዚያን ወቅት በእግዚአብሔር ሰንበት ላይ በመፍራትም በተለያየ ነገር በቸልታ ምዕራፍ ያለፉ ወንድሞችና እህቶች ከዚያ በኋላ የነበረውም መንፈሳዊ ሕይወት ቀላል አልሆነላቸውም። አንዳንዶቹ በጣም ጥሩ ገንዘብ በሚያስገኙ የትምህርት ዘርፎች ተመረቁ። ምናልባት በአንድ ሰዓት ብዙ ሺህ ብር። ያንን እያዩ አይ ዛሬ ሰንበት ነው ስራ አልገባም ማለት የሚቻል ይመስላችኋል? በአጠቃላይ ለመንፈሳዊ ሕይወታቸው ከባድ እየሆነ ሄደ። እኛ ግን በስንፍና በድካም የወሰናት ጥቂቷ ውሳኔ ትልቅ በረከት ሆነችልን። ዛሬ ጌታ በተለያየ የሥራና የትምህርት የኑሮ መስክም አላጎደለብንም። ጌታን በማምለክና በማገልገልም እንድንቀጥል ጌታ ብዙ ባርኮናል። ክብር ለስሙ ይሁን። እነዚያን ወንድሞች ለመውቀስ ወይም በእነዚያ ላይ የተለየ ነገር የበላይነትን ለማወጅ አይደለም። ብዙዎች ተመልሰው የጠነከሩ አሉ። አሁንም በድካም ያሉት እንዲጠነክሩ ጸሎታችን ነው። አንድ ፓስተር ያለውን ተናግሬ እቀጥላለሁ። ፓስተር ሮቤል በዚህ ሚዲያ ብዙዎች እንደምታውቁት አስባለሁ። አንድ ጸሐፊ እንደዚህ አለ። ብዙ ሰዎች እስራኤላውያን ሰንበትን ጠበቁ ይላሉ። ያ ጸሐፊ ያለው ነው። ምን እስራኤላውያን ሰንበትን ጠበቁ? ሰንበት እስራኤላውያንን ጠበቃቸው እንጂ አለ። የሚገርም አባባል ነው። መቼም በስህተት እንደማታስተውሉኝ ተስፋ አደርጋለሁ። የሚጠብቅ እግዚአብሔር ነው ወይስ ሰንበት እንዳትሉኝ፣ ሁላችንንም የሚጠብቅ እግዚአብሔር ነው። እግዚአብሔር ሲጠብቀን ግን የተለያዩ እድሎችን ይሰጠናል። ዛሬ እግዚአብሔር በሰጠን ሰንበት ታማኝ ከሆንን ለተለያዩ የመንፈሳዊ ተግዳሮቶች የሚኖረን ሪሳይለንስ ልበለው የመቋቋም አቅም ይጨምራል። ዛሬ በዓለማችን የዝግመተ ለውጥ ትምህርት ምን ያህል እንደተንሰራፋ ታስተውላላችሁ። እኔ ክርስቲያን ነኝ፣ ሕይወት የመጣው በዝግመተ ለውጥ በኢቮሉሽንም ሊሆን ይችላል የሚሉ ሰዎች አሉ። እንዴት አብሮ እንደሄደላቸው አላውቅም። ነገር ግን እነዚህ ሰዎች ለእግዚአብሔር ሰንበት ታማኝ ቢሆኑ እግዚአብሔር ሰባተኛውን ቀን 6 ቀን ፈጥሮ ሁሉንም አረፈበት በሚለው ላይ ጽኑ አቋም ቢኖራቸው ለእንደዚህ አይነት የትምህርት ነፋሳትም ተጋላጭ አይሆኑም ብዬ አስባለሁ። ስለ ሰንበት ብዙ ጊዜ ወሰድኩ። ለቀጣይ ጥናታችን እንፍጠን። እነዚህ ፈሪሳውያን ተጋጨባቸው በሚያሳዝን መልኩ። እግዚአብሔር የሰጠው ሰንበት፣ እግዚአብሔር ያመጣው ፈውስ። የእግዚአብሔር ቃል፣ የእግዚአብሔር መንፈስ እርስ በርሱ የሚጋጭ አይደለም። ከዚያስ ምን አደረጉ? እንደገና ጠየቁት። ቁጥር 15 እርሱም ጭቃ በዓይኖቼ ያኖረ ታጠብሁም አያለሁም አላቸው። ከፈሪሳውያንም አንዳንዶቹ ይህ ሰው ሰንበትን አያከብርምና ከእግዚአብሔር አይደለም አሉ። ሌሎች ግን ኃጢአተኛ ሰው እንደዚህ ያሉ ምልክቶች እንዴት ሊያደርግ ይችላል አሉ ይላል። የተወደዳችሁ ወገኖች፣ ብዙዎቻችን ፈሪሳውያን ሲባል በግርድፉ ያለን አመለካከት እነዚህ አክራሪዎች የሚል ነው፣ እነዚህ ጌታን የሚቃወሙ የሚል ነው አይደል? ከነዚያም ውስጥ ቅን ልብ ያላቸው ነበሩ። እንዴ እግዚአብሔር በዚህ ውስጥስ እውነትን እያመጣ እንደሆነ፣ በረከትን እየላከልን እንደሆነ፣ ሕይወት በኢየሱስ ይመጣስ እንደሆን ለምንድን ነው ራሳችንን ምንዘጋው ያሉ ነበሩ። ዛሬም በሚያሳዝን መልኩ በብዙ መልኩ ፍረጃ በቃ እነንትና እንዲህ ናቸው ብሎ የመደምደም ነገር ይታያል። በሃይማኖት ሊሆን ይችላል። የዚህ ሃይማኖት ተከታዮች በቃ እነሱ እንደዚህ ናቸው። አንዳንዴ በብሔር ይሆናል። የእነንትና ብሔር እንደዚህ። እግዚአብሔር ይጠብቀን። ፈሪሳውያንም ሆነው
ኢየሱስን ትላንት ይቃወሙም የነበሩ ዛሬ ግን ይህንን ተአምር አዩና እንዴ አበቆዩ ይሄ ነገር አሉ። ከዚህም የተነሳ እውሩን አንተ አይኖችን ስለከፈተ ምን ትላለህ ደግሞ አሉት። እርሱም ነቢይ ነው አለ ይላል። ክብር ለጌታ ይሁን። ባለፈው ጌታ ኢየሱስ ያለውን አይተናል። የእግዚአብሔር ሥራ በእርሱ እንዲገለጥ ነው አለ። ዛሬ የእግዚአብሔር ሥራ በዚህ ሰው መገለጥ ጀመረ። ምን ትላለህ ሲሉት እርሱ ነቢይ ነው አለ። አይሁድ የዚያን ያየውን ወላጆች እስኪጠሩ ድረስ እውር እንደነበረ እንዳየም ስለ እርሱ አላመኑም። እነርሱንም እናንተ እውር ሆኖ ተወለደ የምትሉት ልጃችሁ ይህ ነውን? ታዲያ እንዴት አሁን ያያል ብለው ጠየቋቸው። ወላጆቹም መልሰው እጅግ በጣም የሚያሳዝነኝ ክፍል እነዚህ ወላጆች ብዙ ዓመት አይነ ስውር ሆኖ ሲለምን የነበረው ልጃቸው ተፈውሶ ጌታ ይባረክ አይኖቹን የከፈተ ቢያውቁትም ባያውቁትም እግዚአብሔር ይባርከው ማለት ሲችሉ አናውቅም አሉ። ለምን አናውቅም እንዳሉ ቃሉ ይነግረናል። እሱ ሙሉ ሰው ነው፣ ጠይቁት። እሱ ስለራሱ ይናገር። እኛ የምናውቀው እውር ሆኖ መወለዱን አሁን እንደሚያይ እናውቃለን። ሌላውን ራሱ ይናገራሉ። ቁጥር 22 እንዲህ ይላል። ወላጆቹ አይሁድን ስለፈሩ ይህን አሉ። እርሱ ክርስቶስ ነው ብሎ የሚመሰክር ቢኖር ከምኵራብ እንዲያወጡት አይሁድ ከዚህ በፊት ተስማምተው ነበርና ይላል። እጅግ በጣም የሚያሳዝን የዚህን ሰው ወላጆች ያሳሰባቸው ጉዳይ ከምኵራብ ቢያወጡንስ የሚል ነው። ከእድር ቢያገሉንስ የሚል ነው። ከማን ጋር እንኖራለን የሚል ነው። ዛሬም በጣም ያሳዝናል። የተወደዳችሁ ወገኖች እኔ በሙሉ ልባቸው አምነው የእውነት መንገድ ይህች ናት ብለው በየትኛውም መስመር ያሉ በየትኛውም የመረዳት ደረጃ ያሉ ሰዎች አከብራለሁ። እግዚአብሔር እኔንም ሆነ እነሱን ሁላችንንም እርሱን ወደ ማወቅ ሙላት እንደሚያሳድገን አምናለሁ። ነገር ግን እውነትን እያወቁ የሕይወት መንገድ ቦግ ብሎ በርቶላቸው ወደ ኋላ ስለሚያመነቱ ሰዎች በጣም አዝናለሁ። አሉ ዛሬም ሰዎች ሕይወት ከበራላቸው በኋላ እውነትን ካስተዋሉ በኋላ ከማን ልኖር ነው ይላሉ። እድር እንዴት ሊሆን ነው ይላሉ። ያሳዝናል። ማን ሊቀብረኝ ነው ይላሉ። አንዳንድ አዳዲስ ቦታ ሄዳችሁ የእግዚአብሔርን ቃል ካካፈላችሁ ሕይወት የሆነውን የዘላለም ሕይወት የሆነውን መልእክት ከሰጣችኋቸው በኋላ ሕይወታቸውን ለጌታ እንደመስጠት ለመሆኑ እዚህ አካባቢ የቀብር ቦታ አላችሁ ብለው ይጠይቋቸዋል። እነዚህ ወላጆች ያደረጉት ያንን ነው። ስለ ልጃቸው እግዚአብሔርን ማመስገን እየቻሉ እነርሱ ግን የምኵራቡ ጉዳይ አሳሰባቸው። እንደ እግዚአብሔር ፈቃድ ይህንን ጥናታችንን የመጨረሻ ክፍል በቀጣይ የምናነሳ ይሆናል። ነገር ግን ዛሬ አንድ ጥሪ ማድረግ እፈልጋለሁ። ምናልባት በተለያየ መልኩ ጌታ እውነትን ወደ ሕይወትን ወደ ማስተዋልሽ አምጥቶ እንደዚህ አይነ ስውር ወላጆች በተለያየ ከንቱ ምክንያት እነንትና ምን ይሉኛል በሚል ከማን ልኖር ነው በሚል ማን ይቀብረኛል በሚል ለመወሰን የፈራችሁ ካላችሁ ጌታ እድሉን ዛሬም ይሰጣችኋል። ኢየሱስን ጌታ ነው ብሎ የዘላለምን ሕይወት ጨብጦ ማለፍ አይሻልም? እኔ ራሴን ሳስበው ሕይወትን ካገኘው የዘላለም ሕይወትን ከጨበጥኩ በኋላ የሚቀብረኝ ቢጠፋ ለምን አሞራ አይቀብረኝም? ወንድሜ እህቴ፣ ሳይበራልሽ ያልተረጋገጠ ወይም ያልተቀበልሽው ያልተረዳሽው ካለ አትወስኚ። እውነትን ካወቀን በኋላ ግን ሕይወታችንን ለጌታ እንድንሰጥ ጌታ ጸጋውን ያብዛልን።
የመጨረሻ ጸሎት እናድርግ። አባት ሆይ ስለዚህ እውነት ስምህ ብሩክ ይሁን። እኔንና ወገኖቼን አንተ ልታደርሰን ወደምትወድ ከፍታ ማንኛውም ገመድ ሳይዘን አይነ ስውርነታችንን እንድትለውጥ ሕይወታችንን ወደ እውነት ሙላት እንድታደርስ ከሁሉ በላይ በቅርብ ጌታ ኢየሱስ ሲገለጥ ወደ ዘላለማዊ ቤታችን የምንሄድ እርሱን በማወቅ የዳንን ሕዝብ እንድታደርገን እንጸልያለን። እንወድሃለን። በጌታ በኢየሱስ ስም አሜን። ውድ አድማጭ ተመልካቾቻችን ጌታ ይባርካችሁ። በቀጣይ ጥናታችን እስክንገናኝ መልካም ጊዜ። ኢየሱስ ክርስቶስ ዳግም በክብር ይመለሳል።